ሰላም ሰላም ኤክስፖ አርባ ምንጭ ነን። ተመልሰናል። እንግዲህ ዛሬ ኤፒሶድ 3 ተመልሰናል። መነሻችንም የሆነው ጋሞ አደባባይ ነው። መዳረሻችንም የምናደርገው አዞ እርባታ ይሆናል እና ያው ባለን ጆርኒ አብራችሁን ከኛ ጋር እንድትሆኑ ስንል እንጠይቃችኋለን። ፒስ አውት ተከተሉ። እሺ አሁን የምንገኘው ደግሞ ያው በመንገዳችን ላይ የኩልፎ ወንዝን እየተመለከተን እንገኛለን። ደስ የሚል እይታ ነው። ይህ የኩልፎ ወንዝ ይባላል። ይህ ወንዝ ባይገርማችሁ የሚገባው አባያ ላይ ሳይሆን አባያን አዙሮ ሄዶ ወደ ጫሞ ነው የሚገባውና በጣም የሚገርም ነገር ነው። ከፊት ለፊቱ ያለው አባያ ነው ግን ነገር ግን ሄዶ የሚገባው ጫሞ ላይ ሆኖ በጣም የሚያስገርም ነው። ያንም መታችሁ ታዩ። እንግዲህ ይህ እርሻ ልማት ነው። ሙዞች የተወከሉበት ቦታዎች ናቸው። እንግዲህ ይሄ ደግሞ በአርባ ምንጭ ዩኒቨርሲቲ ከሚገኙ ከአምስቱ ካምፓሶች መሀል አንደኛው የሆነው የኩልፎ ካምፓስ ወይንም ደግሞ በተለምዶ ስሙ የግብርና ካምፓስ ነው። በመንገዳችን ላይ ብዙ ነገሮችን ተሻግረን እንሄዳለን። እዚህ አካባቢ በጣም ብዙ ኢንፍራስትራክቸሮች አሉ። መንግስታዊ የሆኑ በጣም ብዙ ድርጅቶችን ተሻግረን እየሄድን እንገኛለን። ሌላ አንድ ዩኒክ ፊቸሩ አርባ ምንጭ ላይ በጣም አዘውትራችሁ ልታዩት የምትችሉት ነገር የሙዝ ማሳዎችን ነው። በጣም ብዙ የሙዝ ማሳዎች አሉና እነዚህ የሙዝ ማሳዎችን በደንብ ማየት ትችላላችሁ። ይሄ በግቢ ኢንፍራስትራክቸር ውስጥ የሚገኙ ግቢው ራሱ የግብርና ግቢ የሚያመርታቸው ልጆች ናቸው። ከዚህም ባሻገር ደግሞ አርሶ አደሩ በራሱ መሬት ላይ የራሱ የሆነ የሚያረባበት የሙዝ ማሳዎችን እየተመለከቱ ማለት እንችላለን። እሺ እንግዲህ ተመልካቾቻችን አሁን ወደ አዞ እርባታ ወደ መግቢያው ቦታ ደርሰናል እና ደግሞ በዚህ በኩል የምናየው ይህ አስፋልት የሚወስደን ወደ ኤርፖርት ሲሆን ያው በዚህ ወደ ኤርፖርትም ብቻ ሳይሆን በተጨማሪም የአዲሱ የገበታ ለሀገር የሚወስደን መንገድ ይህ ነው እና ግን እኛ ደግሞ ያ መንገድ ትተን ወደ አዞ እርባታችን በዚህኛው መንገድ አዞ እርባታ በሚያስገባው መንገድ ነው የምንሄደው። ተከተሉ። ከከተማችን ኢንስትሪክት ፊቸሮች መሀል አንዱ ምንድን ነው መሰላችሁ? እንደዚህ አሁን እየመጣ ነው ከፀሐይ እንደሆነ ታውቃላችሁ፣ ግን ሙሉ በሙሉ ጨለማ የሚመስል አካባቢ ላይ ደርሰናል እና በጣም እንደምን ነች ገነት ነች ስንል እንደዚህ የትኛውም አይነት ፍራፍሬ የሆነ ዛፎች ለመብቀል የማይቸገሩበት ስፍራም ስለሆነ ነው እና ዛፎችን በደንብ እንድታስተውላቸው ከሆነ ጥቅ ያለ ጫካ የሚመስል ፊቸር አላቸው እና ከቀን ነው የገባ ነው፣ ከፀሐይ ነው የገባ ነው። ሲስር ቀዝቀዝ ያለ አየር፣ ነፋሻማ የሆነ አየር እየተቀበልን እያለፍን ነው የምንገኘው። ጆርኒያችን ረዥም ነው የሚሆነው፣ መንገዳችን ረዥም ነው። እዛ እስክንደርስ ድረስ ደግሞ አዞዎችን እስክናይ ድረስ እንዴት እንደታቸው እንዴት እንደሆነ እስክናይ ድረስ አብረን ይቆዩ። እንግዲህ ወደ መዳረሻችን ወደ አዞ እርባታችን ተቃርበናል። በጣም ብዙ ኢንፍራስትራክቸሮች አሉ በየመሃሉ ላይ ፋርሚንጎች አሉ። አሳዎች የሚረቡበት ቦታ፣ አዞዎች የሚረቡበት ቦታ፣ ጫጩቶች የሚያድጉበት ቦታ አለ። እንዲሁም ደግሞ በመንግስት ስር የሚተዳደር ኢንስቲትዩሽን እንደመሆኑ መጠን እዛው አርፎ ደግሞ የሚሰሩበት ስራቸውን የሚያከናውኑበት ስራቸውን ቀለል የሚያደርጉላቸው በጣም ብዙ ኢንፍራስትራክቸሮች እዚህ ተገንብተው ብለዋል። ተቃርበናል። እኛም በጣም ደስ የሚል ነፋሻማ አየርን እየተቋደስን የጉዟችንን እየጨረስን እንገኛለን።
ታችሁ እስራኤል ይባላሉ። የእንስሳት ሐኪም ነው። እዚህ ቦታ ላይ ሁለት ነገሮች እናያለን። አንደኛው ጥንቸል ነው፣ ሌላኛው ኤሊ የሚባለው ነው። ጥንቸል በዓለማችን ከ300 በላይ ዝርያ አለ። እኛ ጋር ግን ያለው በከለር ዲፍረንስ ነው እንጂ አንድ አይነት ዝርያ ነው። ከ300 አንዱ አለ ማለት ነው። ጥንቸል ማቹር የሚሆነው ወይም መውለድም ማርገብ የሚችልበት እድሜ የሰው 18 ነው። የጥንቸል ግን ከ4 እስከ 5 ወር ድረስ ባለው ማርገዝ ትጀምራለች። ወንዱ ማስረገዝ ይጀምራል ማለት ነው። ካረገዘች ከ4 እስከ 12 ጥንቸሎችን ትወልዳለች። ያ ማለት ቶታል ናት ማለት ነው። የአይጥ ፋሚሊ ሮዴንት ፋሚሊ ናቸው። በፋሚሊ በዝርያው የአይጥ ዝርያ ናቸው። ከዛ ውጪ የእርግዝና ጊዜዋ አንድ ወር ነው። 28 እስከ 31 ቀናት ውስጥ ነው። ስለዚህ በአጭር ቀን ውስጥ ብዙ ለምሳሌ በአመት ከ80 በላይ ጥንቸል ትወልዳለች ማለት ነው አንዷ። በዚህ ሰዓት ላይ ምን አለ? ኢንብሪዲንግ የሚባል አለ። ኢንብሪዲንግ ማለት ተመሳሳይ ደም ያላቸው አይነት ዝርያ። ለምሳሌ ወንድም እህትን አያገባም አይደል? ምን ይሆናል? ፕሮዳክቲቪቲ ላይ ምርት ላይ ጤናማ የሆነ አይወለድም ማለት ነው። ስለዚህ እሱ አሁን የዚች የወለደችው ልጅ እነዛ ውስጥ የቱ ነው የሚባለው ይለያል። የትኛው ነው አባቷ ብሎ ራሱ መቆጣጠር ይፈልጋል ማለት ነው። ከዛ ውጪ መኖር የምችልበት እድሜ ከ7 እስከ 12 ዓመት ትኖራለች። በእንዲህ አይነት መልክ ከሆነ ዋይልድ ከሆነ ግን ጫካ ውስጥ ከሆነ ዘንዶ ይበላል፣ ጅብ ይበላል፣ የተለያዩ ነገሮች ስለሚበሉ እስከ 3 ዓመት ነው እድሜ የሚኖር የሚመገቧቸው ነገሮች ስላሉ ማለት ነው። ስጋቸው በአፍሪካ ውስጥ በተለያዩ ሀገሮች ላይ ይበላል። ኢትዮጵያ ውስጥ ግን አይበላም። እነዚህ ካቶሊኮች ምናምን ይበላሉ በብዛት ግን ሌጋሊ አይደለም። ኢትዮጵያ ውስጥ ከማይፈቀዱ ውስጥ አንዱ ነው ማለት ነው። ከዛ ውጪ ምርምር ሞር የሚደረግባቸው እነሱ ላይ ነው። ለምሳሌ አንድ ሕክምና ክትባት እነሱ ላይ አፕሩቭ ሲደረግ ኮንፊርም ይደረጋል፣ ለሰውም ይሰጣል ማለት ነው። ሽንታቸው የሶይል ፈርቲሊቲ ወይም የመሬትን ለምነትን ይጨምራል። ሰገራቸው ነው የሚጨምረው። ሽንታቸው ደግሞ እነዚህ ፈንጋል የሆኑ በሽታዎች አንዳንድ ቲማቲም ላይ ጥቅል ጎመን ላይ የሚከሰቱትን የማጥፋት አቅም አለው ሽንታቸው። ይህንን ካልኳችሁ ሌላኛው ምንድነው ቶርቶይስ ኦር ፓፒኮል ኤሊ የሚባለው ነው። ኤሊ ረጅም ዓመት መኖር የሚችል ነው። 50 እስከ 150 ዓመት እስከ 2 ዓመት ድረስ የሚኖሩ አሉ። ግን ኦን አቨሬጅ በዚህ እድሜ ነው የሚኖሩት። እንቁላል በመጣል ነው ህይወቱ የሚቀጥለው። እነዚህ ግን ልጅ ነው የሚወልዱት። ስለዚህ ልዩነት ነው ሰው ልክ ከመሬት ሲወለድ እንቁላሉ ይሄ ከላይ ያለው ከበሮ ዱሚ ላይክ በጣም ጠንካራ ነገር ነው። እሱ ጋር አብሮ ይወለዳል፣ አብሮ ያድጋል ማለት ነው። ራሱን ፕሮቴክት የሚያደርግበት ወይ 3 አይነት መንገድ ነው። አንዱ ሙሉ ሰውነቱን ወደዚህ አሁን በሃርዱ ውስጥ ያስገባል። ሲቀጥል ደግሞ ባይት ያደርጋል፣ ይነክሳል። ሶስተኛ ደረጃ ላይ ሽንት ይሸናል። ሽንቱ ያቃጥላል፣ ወዳል ያቆስላል ነው። ስለዚህ በእነዚህ አይነት ወይ ነው እሱ የሚቀጥለው ማለት ነው። እዚህ ጋር ያለው ይሄንን ነው። በእነዚህ ውጪ እዛ ጋር ቤቢዎች አሉ። ቤቢዎችን ማየት ትችላላችሁ። አምስት ቀን የዚህኛዋ ትልቋ ከ3 ከ4 እናቶች የተወለዱ ናቸው። ስለዚህ እነዚህ አንድ ወር የሞላላቸው አንድ ወር ከ2 ቀን የሚሆናቸው ናቸው። በአጭር ጊዜ ነው እንግዲህ አንድ ወር ነው እነዚህ እንደዚህ ያደሩት። ስለዚህ በአጭር ጊዜ ነው በጣም ፋርሙ የሚሞላው ማለት ነው። እኛ ኢኮኖሚካል ቫልዩ የምናገኘው አንደኛው ጉብኝት ነው። ሁለተኛ ደረጃ ላይ የምግብ እጥረት አለ። ለምሳሌ ለአዞዎች፣ ለዘንዶዎች መመገብ ነው። ከነሱ ዘንዶ አሁን ህይወት ያለው ነገር ነው የሚመገበው። ራሱ ገለው ነው የሚመገበው፣ ሞት ነገር አይመገብም። ስለዚህ ለነሱ መስጠት ኦቨር ሲሆኑ ሲበዙ በእርዳታ መልኩ ለሰዎች መስጠት እንችላለን። በጣም ኦቨር ሲሆኑ ማለት ነው። ግን አሁን ለራሳችን እያሳደግን አሁን ደግሞ ከራቢቶቹ እና ከኤሊ ፋርም ደግሞ አሁን ወደ ሙዚየሙ እየገባን ነው። ስለ አዞ ደግሞ በደንብ ለማወቅ በኋላ ቀጠለ ኢንትሮዳክተሪ ፓርት እዚህ ጋር የተወሰነ ግንዛቤ የምንሰጠው እና ይሄ ፓይተን ይባላል። ፓይተን ማለት ትልቁ ዘንዶ ማለት ትልቁ ዘንዶ ሰው የሱ ቆዳ ነው። እዛ ስንሄድ ሳምፕል ነው ይሄ እዚህ ጋር ያለው
ይህን ነው የሚመስለው ቆዳው ማለት ነው። ቆዳው ይመስላል። ስለዚህ ሰው ለምንድን ነው ዘንዶ የምናረባው? እርባታ ሳይሆን ሰው ህጻናት አሁን ብዙ ጊዜ ባለማወቅ ይይዛሉ አይደል? እባብም ይይዛሉ። ስለዚህ እንደሚውጥ ሰውን አታክ እንደሚያደርግ ማስተማሪያ ነው እንጂ እንደ ኢኮኖሚካል ቫልዩ ሌላ አይደለም። ሰው ብዙ ጊዜ ዘንዶን እንደዚህ እያመለኩ ምናምን ብሎም ሰው ይሰጣል። እንደዛ አይደለም። የኛው ፓርት የዘንዶ ጀርባ በኩል ቆዳው ነው። ኦስቴደርም ይባላል። ኦስ ማለት በሕክምና ቋንቋ ቦን ማለት ነው፣ አጥንት ማለት ነው። ስለዚህ ቆዳ ላይ ያደገ አጥንት አለ ማለት ነው። የኛው ፓርት ኤክስፖርት አይደረግም፣ ግን እቺ ከላይ ያለችው ቆዳዋ ፓርት ምንድነው አጥንቱ ፓርት ለጌጣጌጥ እና አንዳንድ ቁልፍ እንደመቆለፊያ ቁልፍ ምናምን ይጠቀማሉ ማለት ነው። ሰው ለራሱ ፕሮቴክት የሚያደርግበት ወይ ያለው ማለት ነው። ይሄ በ65 ዓመት የሞተ የአዞ ጭንቅላት ነው፣ ስካል የሚባለው ማለት ነው። ይሄኛው የአዞ እንቁላል ነው። ብዙ ጊዜ ሰው የአዞ እንቁላል ሲባል ትልቅ አድርጎ ያስባል። ይሄ ነው። ከዚህ ሲወጣ የአዞ ጫጩት ሰውን መንከስ ይችላል። ማቾር ትይዛለሁ፣ ማቾር ጥርስ አለው ማለት ነው። ስለዚህ የሚፈለፈልበት ጊዜ 90 ቀን ይፈጃል። 90 ቀን ማለት 3 ወር ማለት ነው። ይሄ ኢንተርኔት የችግር የጉሬዛ ቆዳ ዘንዶ የወጣውን ቮሚት ያደረገው ማለት ነው። ዴሊኬሲ በጣም ጣፋጭ የሚባል ስጋ አላቸው ማለት ቆቅ ናቸው። ቆቅ አይደለም። ቆቅ እንደነዚህ አይነት ከለር ሳይሆን ቆቅ ወደ ቡናማ ቡላ ነገር ናቸው ቆቆች። እነዚህ ግን ጅግራ ነው ይባላል። ጅግራ ወይም ጊኒ ፋውል ይባላሉ በእንግሊዝኛ። ጊኒ ፋውል ይባላሉ። እንቁላላቸው ስጋቸውም ይበላል። እንደ ሰው ከዚያዩ አንድ ሲቸግረን ለዝንዶችም ምግብ ነው የምንሰበስባቸው ጫጩቶችን የምናመጣው እዚህ ቤት ነው። ይህ ቤት ግሪን ሃውስ ይባላል። 2100 4 ወር የሞላቸው አዞዎች አሉ ማለት ነው። እንግዲህ የዶሮ ጫጩት ሳይሆን የአዞ ጫጩት ነው ያለው። እዚህ ውስጥ ነው የሚያድጉት። እያንዳንዷ ላይ ቀርቧ ውሃ አላት በውስጧ። ውሃው በየቀኑ ይታጠባል፣ ይታከማሉ። ስለዚህ ውስጥ 4 ወር የሆናቸው 2100 አዞዎች አሉ ማለት ነው። ከፍተኛ ሙቀት ነው ውስጡ ከ45 ዲግሪ ሴልሺየስ ከፍተኛ ነው። በጣም ከፍተኛ ሙቀት ነው የሚሰጠው። ስለዚህ ሙቀቱ ደግሞ ለነሱ እድገት አስፈላጊ ነው ማለት ነው። ፍጭት ስርዓቱን ያፋጥናል። 5 ይመገባል እዚህ ያለው። ሙቀቱ ግን ከየት ነው የሚመጣው? ይሄ አድገት ያደርጋል። ትራንስፓረንሲ ነው ይሄ እንትኑ ነው የሚሰበስበው። ከላይ ያለው ሺዙ ከላይ የሰራ ነው ማለት እንትኑ ምንድነው ፌስታል ነው ግን ዝም ብሎ ፌስታል ሳይሆን ለዚህ ዓላማ ተደርጎ የተመረጠ ፌስታል። ስለዚህ እዛ ውስጥ መግባት አይቻልም። ስትሬስ ስለሚኖራቸው ይሞታል። በሽታም በተለያዩ በሽታዎች እግራቸውን በተለያዩ ነገሮች ሊገቡ ይችላሉ። አዞ ሩሳት ላይ ነው። እዚህ ጋር 2 አዞዎች አሉ። ፋሚሊ ናቸው፣ ቤተሰብ ናቸው ማለት ነው። እቺኛዋ ሴት ናት፣ 34 ዓመቷ ነው። ይሄኛው ደግሞ 36 ዓመት ነው፣ ወንድ ነው። 37ኛው ነው ጀመረ ማለት ነው። ጥቅማቸው ምንድነው? ዘር እናገኛለን ከነሱ። እቺ እዚህ ዙሪያው አሸዋ ነው። እዚህ አሸዋማ ቦታው ላይ ቅድም ያልንበት ከ30 እስከ 45 ሴንቲሜትር ያህል ጥልቀት ፈጥረው እንቁላል ትጥላለች። እንቁላሉን ደግሞ እኛ ከ90 ቀን እንጠብቀን እዚህ ወደ ግሪን ሃውስ እናመጣለን ማለት ነው። ስለዚህ ዘር እንወስዳለን። በዚህ እድሜ ቆዳቸውም ስጋቸውም አይሸጥም፣ አይፈለግም። ቢኮዝ ኦቨር ኤጅድ ነው። ስጋቸው ፋት ይዟል። ፋት ሲይዝ ደግሞ ጥራቱ ብዙ እንደ ሰውነታችን አስፈላጊ አይደለም፣ ጣፋጭም አይደለም። እስከ 10 ዓመት ድረስ ካለው ያስፈልጋል። የአዞ ስጋ በቫይሪው በኮሌስትሮል እና በፋት ሌቭል ዝቅተኛ ነው፣ በፕሮቲን ሌቭል ከፍተኛ ነው። ያ ማለት ለሰውነታችን በጣም አስፈላጊ የሚባል ለሰውነታችን ሜንቴናንስ በጣም አስፈላጊ የሚባል
ምግብ ነው ማለት ነው። የተሻለ ምግብ ነው። ለዛ ነው ኬንያ ብትሄድ የአዞ ስጋ በጣም ውድ ነው። ክሮኮዳይል ሚት ተብሎ ታች ተደርጎ ነው የሚሸጠው። አሁን አዲስ አበባም ተጨምሯል ነው የሚባለው። አዶ ነው ምን አይነት እንደሆነ ይሄ ከላይ ያለው ፓርት ይሄ ፕሮጀክት የሆነ ፓርት አይታችኋል አይደል? ኦርሲደር ነው ያለው ወይም ቆዳ አጥንት ያለው እሱ ነው። ቆዳ ላይ ያደገ አጥንት ነው እሱ። ራሱን ፕሮቴክት አንድ ድንጋይ ብትወረውር አጥንቱ ላይ ነው የሚያገኘው እንጂ ታችኛውን ፓርት አያገኝም። ስለዚህ ራሱን ፕሮቴክት የሚያደርግበት አንዱ አካል ነው ማለት ነው። ምን ተመጋቢ ነች ግን አሁን እሱ ቅድም ፋብሪኬት የተደረጉት ማነዎች አሳ፣ ቀይ ስጋ እና ፕሪሚክስ የሚባለው ደግሞ አጥንት የተፈጨበት ቫይታሚን ያለበት ቀላቅለን ነው የምንሰጣቸው። በሳምንት 2 ይመገባሉ። ግን አሁን ለኛ ለምንም አይሆንም፣ ስጋቸውም ቆዳቸውም አይሆንም ብያለሁ። ስለዚህ ለቱሪዝም ሰው መጥቶ እንዲያይ እና ዘር ነው የምናስቀጥለው። ኦኬ ይሄኛው እግሩ ተጎድቷል መሰለኝ። አዎ አንድ እግር ወደዛ በኩል ያለው መጎዳ ሳይሆን ውስጠኛው ፓርት ነጭ ነው የያዘው ቆዳ። እኛ የምንሰጠው በብላይነት አሳ ነው። ጥርሳቸው ደግሞ ሶኬት ላይ እንደዚህ የሚስተካከሉ አንደውኑ ከስጋው ለምሳሌ እዛ ጋር ስትል አንደውኑ ከያዘ በጥሶ ነው የሚወስደው። ኦኬ ስለዚህ ምግብ በሚሰጥበት ጊዜ ላይ እንደዚህ አይነት ነገሮች ይደረጋሉ፣ ግን ይታከማሉ። ኦኬ ታከመው ሄደው ወደዚህ ይመለሳሉ። ዘጋጭ ተፈጽሟል ማለት ነው። አውቆ ሳይሆን መበላላት ያዞ ላይ ባህሪ አይደለም፣ ግን ሳያውቅ አንድ የያዙት ነገር በጥሶ ነው። ስለዚህ ይሳባል። አዞ 3 አይነት እርምጃ ነው የሚጠቀመው። አንደኛ ይሳባል፣ በአራት እግሩ ይሄዳል፣ ዋና ይችላል። ሞር ግን ጉልበት ያለው ሰውንም አታክ ማድረግ የሚችለው እሱ ነው ዋና ላይ። ከዛ ውጪ ውጪ ላይ አያጠቃም ማለት ሳይሆን ጉልበቱ ያን አይል አይደለም። ውጪ ላይ ጉልበት እንትን አይል። ጥርሱ በጣም ጠንካራ ስለሆነ አይለቅም ማለት ጥርሱ ይተካካል፣ ይወልቃል፣ በጊዜ ይወልቃል። እንደገና ከላይ ያለው ፓርት ይወጣና እንደገና ያልቃል። ስለዚህ በጣም ሹል ነው። እንደዚህ የሚስተካከል ስለሆነ ለዚህ ምላስ ዝም ብሎ ፋንክሽናል ያለው ምላስ ነው ያለው። እዛ ጋር ምናምን እንዴት አይቆም ገጽታ ያለ ትሞክራለህ? እንዴት ይበላል ስላለህ ይበላል። እንዴት አይበላም? አዞ በባህሪው አይጥ አዞ መብላት ነው የሚበላው። መዋጥ ማለት ቶታሊ የሚውጥ ነገር ነው። ዘንዶ ነው የሚወጣው እንጂ አዞ ፍላሽ ፓርት የሚበላውን ፓርት በጭቁ መብላት ነው የሚበላው። ከዛ ለዚህ ፍላሹን ፓርት ይወጣል እንጂ ዘንዶ ነው መዋጥ የሚወጣው። አዞ ሶፍቱን ፓርት መዋጥ ነው መብላት ነው የሚበላው። አይኝኩም ወኮስ ስለዚህ ማስገባት ነው የሚያስገባው። ግን እሱ አሁን በሳምንት 2 የሚበላውን እንዲፈጭለት ነው ፀሐይ ላይ ወጥቶ ቅድም ያሁን እዛ ጋር ነበር። ፀሐዩ በጣም ሲከብደው ሲከብደው አሁን ወደዚህ ፊቱ ሲበጣ ወደዚህ መጣ። አሁን ወደዚህ ይገባል። እሱ አሁን ቀጥለው ማለት ነው። በጣም አሁን ይሄ የቆዳ ስፋቱ ራሱ በጣም ትልቅ ነው። ግን ያው እድሜው ስላለፈ ቆዳው ጥቅም የለውም። ኳሊቲው እድሜ አይኖረውም ማለት ነው። ቆዳው ብትወስድም ኳሊቲ የለውም። ስለዚህ አይገዙት። የቆዳው ትልቅነት አይፈልጉም እነሱ። ትንሿን ረጅም ዓመት መኖር የሚፈልገው ነው። ኳሊቲ አያሟላም ማለት ነው። ሊይዝ ይችላል እንጂ በኪሎግራም ምናምን ኪሎአቸው ይታወቃል። እንደ የዝርያው ይላል። ይሄ አግሬሲቭ እና በጣም ትልቅ የሚባል ነው። ይሄ እድገቱን አልጨረሰም። ኦኬ እስከ 6 ሜትር ሊያድግ ይችላል። ይሄ አሁን 3.8 3.7 ሜትር ነው። ኦኬ ትልቅ አሁን ገና ነው 36 ነው። እስከ 100 ዓመት የሚኖር ከሆነ ገና 1/2ኛውን አልኖረም ማለት ነው። ስለዚህ እድገቱ ይቀጥላል ማለት ነው። በኪሎግራም ከ1000 በላይ ይመዘናል። አሁን ይሄ ራሱ ከ600 ከ700 በላይ ይመዘናል። ኦኬ ሲታይም በጣም ግዙፍ ነው የሚመስለው። ኪሎ በጣም ያነሳል። በጣም ትልቅም ነው። የሆነ ክብደትም እንዳለው ያስታውቃል። ቁመቱም በጣም አሪፍ ነው። ጭራ ነው። በዚህ ነው መጥቶ ሰው ወደ ውሃ ውስጥ የሚያስገባ። በጣም ጠንካራ ነው። ሃይበርኔት ያደርጋሉ። በጣም ሃይበርኔት ያደርጋሉ ማለት ሎንግ ፔሪድ ኦፍ ታይም ሳይተነፍሱ መኖር ይችላሉ። እዚህ ጋር ባብል ጋዝ አኩሙሌት አድርገው ከታችኛው አይተዋል። ውሃ ውስጥ ይቆያሉ። ሰውን አታክ የሚያደርጉት እዛ አይተው አንተ ጋር መጥቶ ነው ወደ ውስጥ የሚያስገቡት። ወደ ውሃው ነው የሚመጡት። ወደ ከውሃው ከውጪ ወደ ውሃው ይመጣሉ። ሰዎች ነው ይዘው ወደ ውስጥ ያስገባሉ። አንተ ነው ኦክሲጅን አንተን ለመግደል ካት ለማድረግ አንተን አተነፋፈስ። ስለዚህ እነሱ ያ አድቫንቴጅ ስላላቸው እነሱ ውሃ ውስጥ ይጠነክራሉ። አንተ ትደክማለህ። ይገላል። ከሞትክ ኢዚ ይሆናል። ለነሱም ያለው ጉዞም ለማጓጓዝ ይሆናል ማለት ነው።
ወደ ዘፈኔ ደግሞ ሌሎች እነዚህ 8 ዓመት የሆናቸው ናቸው በዚህ ረድፍ ያሉት ማለት ነው። አጠቃላይ 8 ዓመት የሞላቸው ናቸው። ከ5 እስከ 10 ዓመት ባለው ለእርድ ሬዲ መሆን አለባቸው ብያለሁ አይደል? እዚህ ጋር ያንን ያሟሉ ኮንፊርም ያደረጉ 2700 አዞች አሉ። አጠቃላይ በእድሜ ተለይቶ ነው ያሉት። በዚህ ረድፍ ያሉት 8 ዓመት ቀጥሎ ባለው 7 ዓመት እያለ ይሄዳል። 6 ዓመት 5 ዓመት እያለ ይሄዳል ማለት ነው። በእድሜ የለየንበት ኢኳል የሆነ እድገት እንዲኖራቸው እኩል ተመጋቢ እንዲሆኑ ነው የተለከኑ። አሁን የህርት ገርዝ እዚህ ያለውና እዛ ያለው እኩል አይደለም። ስለዚህ አቅም የሌለውን ደግሞ አቅም ያለው ሊጎዳ ስለሚችል አይዞሌሽን አስፈላጊ ነው ማለት ነው። ስለዚህ 7 ዓመት ማለት ነው። ይሄ ነው ውሃው በየቀኑ ይታጠባል። ዛሬ አልታጠበም። ቶሎ ነው አልጌ ፎርም ያደርገው። እኛ አንደርግራውንድ አልጌው ያው ቆዳቸውን ስለሚጎዳ ግን አልጌ መኖሩ አይፈልግም። እኛ የከርሰ ምድር ውሃ ነው የምንጠቀመው። ያ ደግሞ ቶሎ አልጌ ፎርም ያደርጋል። እና መከሮም ለአዞ የከርሰ ምድር ውሃ ካለም ያይቆ ያኛው ውሃ ሃይድሮጅን ቦንዱም ሆነ ይሄ ኬሚካሎች የሚጨምሩት አስፈላጊ አይደለም ቆዳቸው። ስለዚህ በየቀኑ ይጸዳል። እዚሁ ነው ምግብ የሚሰጣቸው። እዚሁ ነው ሁሉም ነገር። ለዛ ነው እዚህ አሁን ለምሳሌ ስጋ እዚህ ቤት እስከተሰጠ ድረስ የበሽታዎች የመራባት አቅማቸው ከፍተኛ ነው የሚሆነው። ስጋ ነው የምትለው። ስለዚህ በየቀኑ የምናውቅበት ለዛም ለስኪን ኳሊቲ ለእነሱም ጤንነት በዚህ ጋር ያሉት አሁን 6 ዓመት ማለት ነው። ስለዚህ 4 ረድፍ ሆኖ ነው የተለዩት ማለት ነው። ይሄ በረድፉ አጠቃላይ 6 በዚህ አጠቃላይ 6 ዓመት እኛ ያለንበት ማለት ነው። ግን ያው እድገታቸው በጣም ፈጣን እንደሆነ የሚታወቀው አሁን ቁመታቸው ረዥም ነው። ያው ቅድምም እንዳልከው ደግሞ ገና እንደተፈለፈሉ እንኳን ጥርሳቸው ጠንካራ ነው። ሙሉ የመበጠስ ማደግ ይችላል። እድገታቸው አንድ አዞ ሚቲንግ ማለት ሰው በ18 ዓመቱ ነው ደረሰ ወላቅም ዋና አቅም አዳም ደርሷል የሚባለው አዞ ደርሷል የሚባለው ከ12 ዓመት እስከ 15 ዓመት ድረስ ባለው ናቸው። ስለዚህ እድገታቸው ግራጁዋል ነው። ዘገም ጥቀስ ያለን እንደ ሰው ሂደት ጊዜ ይፈጃል። ለምሳሌ ማቹር የሚሆነው በ12 ዓመት ከሆነ 12 ዓመት ሙሉ ፊድ ታደርጋለህ። 12 ዓመት ሙሉ ጤና እንክብካቤ ትሰጣለህ። ስለዚህ ረጅም ነው ስራው። ስለዚህ ሂደቱ በጣም ግራጁዋል ነው። አሁን ያ 6 ዓመት ስትል እንዴ እቺ ምንድናት አርጃኖ ነው የምታክለው ይላሉ ሰዎች። ይሄ ጥሩ አያያዝ ተይዞለት ያደገ ነው። ከዚህም ትንሽ ሊሆን ይችላል ማለት ነው። ያ እኔ እሱን ያልኩት በጣም አሪፍ አያያዝ ላይ እንደሆኑ በጣም እንደምትንከባከቧቸው የሚያሳየው ጭራቸውም ረጅም ነው። እድገታቸውም በጣም አሪፍ ነው። ቆዳቸውም በጣም ክሊን ነው። በጣም ንጹህ ነው። ሰው አታች ማድረግ ይችላሉ እነዚህ ማለት ነው። ማድረግ ይችላሉ። ግን የኛ ሰዎች አሉ ገፍተው የሚያጥቡ ፒፒአይ የሚባለው ፐርሰናል ፕሮቴክቲቭ ኢኩዊፕመንቶችን ደግሞ ጥንቃቄ ተደርጎ ነው የሚገቡት ማለት ነው። ሰዎች ሲገቡ አሁን በብዛት ግን ምን ያህል አሉ ማለት ነው? እዚህ ውስጥ 2700 ሁሉም ከ5 ዓመት እስከ 8 ዓመት ያለው ከ5 ዓመት እስከ 8 ዓመት ያለው 2700 አሉ ለእርድ የተዘጋጁ ሰው ታርደው ቆዳቸው ይሄዳል። ስጋቸው ወደ አውስትራሊያ፣ ኬንያ፣ ሳሜጂያንስ ሀገሮች ይሄዳል። ቆዳቸው ደግሞ ወደ አውሮፓ ይሄዳል። አግሪመንት ከኛ ጋር ይፈጽማሉ ማለት ነው። ፈጽመው ይሄዳሉ። ግን ነፃ ነው። እዚህ መጥተው የሚያዩ ሰዎች አዞን ፈርተ ቤት ቁጭ ከምትል እዚህ መጥተህ አይተህ ሪል ነው እንደዚህ ማየት ይቀላል አይደለም ማለት ያ ግንዛቤ ወስደህ እንዴት እንደሚያጠቃ ነው። ተረድተህ ኢቭን እንዴት ይበላል ቅድም እኔ የማወራቸው ነገሮች ዋናው ቱሪስት መጥተው ስለ አዞ ላይፍ ሳይክል ተርስቶ እንዲሄድ ነው እኛ የምንፈልገውና እንደዚህ ሃይላይት አሳይተን እንትን ማለት አይደለም። ለሱ ለምሳሌ ይሄኛው የተደረገበት ሪዝን ሌላ ቦታ ላይ ይሄ የለም አይደል? 5 ዓመት ሲሆናቸው ግን ለምን ተደረገ? ኦኬ ይሄ አሁን እዚህ ጋር የተደረገው ለነዚህ ለ5 ዓመቶች ወይም ለ4 ዓመቶች አይደለም። እዛ ጋር ያሉ ጁቢሊያንስ ወይም ቤቢዎች አሉ እዛውን እያደጉ ያሉት 4 ወር የሆናቸው ከ2 ዓመት በኋላ ወደዚህ ይመጣሉ። ኦኬ እድገታቸው because እዛ የሚያገኙት ሙቀት ከፍተኛ ስለሆነ ሰውነታቸው ሙቀት ማምረት ስለሚጀምር ከዛ በኋላ እዚህ ወደዚህ ሙቭ ይደረጋሉ። የዛን ሰዓት ላይ እኔ ሞት ይቆል ምንድነው ጭልፍት እነዚህ ከ2 ዓመት በታች የሆኑትን ይዛ አታክ ታደርጋለች፣ ትመገባለች። ስለዚህ ፕሮቴክት ለማድረግ እነሱን ለመከላከል ማለት ነው ግን እንጂ እነዚህን አታክ ማድረግ አይችልም። ስለዚህ ይሄ የነዚህ ቦታ ሳይሆን ከዚህ ይወጣሉ ወደዛኛው ተገርዛቸውን የተጎዱትን አውቀን እዚህ ጋር ለማለሚለሌት ነው እንጂ እዚህ እነዚህ ይወጣሉ፣ ጫጩቶች ወደዚህ ይመጣሉ።
ስለዚህ እድሜያቸው ትልቅ በሆነ ቁጥር ከጭልፊት አደጋ ራሳቸውን መጠበቅ ይችላሉ ማለት ነው። ይበላሉ። ኦኬ ራሳቸውን ሶ የሆነ ጊዜ እሷ እነሱን ታጠቃለች፣ የሆነ ጊዜ ፉል ቼን ይባላል። የሆነ ጊዜ ላይ አታክ ታደርጋለች። በተለይ በጣም ትወዳለች፣ ጭልፊት በጣም ታጠቃለች። ግን ቆዳውን በስታ የመግባት አቅም አላት። ጥፍሯ አላት። ጥፍሯ አሁን ቆዳቸው ሶፍት ነው። የውስጥ ፓርቱ እንደዚህ ያደረገች በጥፍሯ ትባሳለች። ስል ከወጣ በኋላ ቶሎ ይሄ ጂአይቲ ትራኩ ይሄ ወደ አካባቢ ላይ ከተቀደደ በቀላሉ ይሞታል። ኦኬ እና ትናንሾችን በጣም ትመገባለች። ለዛ ነው ይሄ ነው ማለት ነው። ለዚህ 9 ዓመት ኦኬ ትልቆቹ ናቸው ማለት ነው። መራመድ ይችላል በትክክል ቅድም እንዳልከን ያው መሳብ ይችላል፣ መዋኘት ይችላል፣ ከዛ ደግሞ መራመድ ይችላል ማለት ነው። ዋናው ጉልበቱ ግን ውስጥ ነው። እንዴት ነው ጭራውን እንደ ልቡ ፍሌክስ ማድረግ ስለሚችል ጣቶች አሉት። የፊት ጣት 5 የኋላ ጣት 4። ኦኬ ለየት ያደርገዋል ማለት ነው። ሳይዛ አይመለስም። ይሄ ስንት ዓመት ነው? ይሄ የ6 ዓመት ነው። 6 ዓመት ነው። አክቹአሊ ያው ውስጥ ፓርቱ ሶፍት ነው። ጾታቸው ገልብጥ ዘካ ይታል ቺን እግሮ ኋላ እግር እሱ ጋር እኛ እጅ አስገብ ኪት አለ። በሱ ነው በሱ ጋር ነውና ኪት አለ ቃል እሱን አስገብተን ስንከት ኦርጋን ካለ ወንድ ነው፣ ባዶ ከሆነ ሴት ነው ማለት ነው። ስለዚህ ባለሙያ ነው የሚለየው በማየት ይሄ ወንድ ነው ሴት ነው ማለት ነው። በባህሪ ግን ሴቶች አግሬሲቭ ናቸው። ወንድ ነው እንደማለት አዱ ነው ወንድ ማለት አችልም። ሶፍት ነው አይደል? የውስጥ በኩል ከላይ ያለው ይሄ ሀርድ ነው። ከላይ ያለው ፓርት በጣም ተካራ ነው። አሁን በጣም በትጭራው ነው ሙዚቃ ይችላል። ሙዚቃ ዋው ኖ በጣም ማለት ነው። ይሄውን እድሜ ስንት? 6 ዓመት ነው ማለት ነው። እዚህ በጣም ይናደዳል። ተናገር ስለዚህ አፉ ስለታሰረ ምን ነው ጥርሱ ላይ ነው በጣም ትልቁ ጉልበት ያለው ማለት ነው። ይሄ ጥርሱ ነው አናንቲቲ የሆነ ሹልሹል እቺ ቅድም እንዳልከን በታችኛው በመተንፈሻዋ ለመተንፈስ የሞከረ አየር ይሰበስብና እሱ ጋር ሃይበርኔት ያደርጋል። እንደ ምንድን ነው ሃይበርኔት የሚያደርጉ አኒማሎች አሉ። ለምሳሌ እንቁራሪት ረጅም ሰዓት ከውሃ ወጥተው ምን ነው ይህን ይመስላል። አሁን ከአዞ እርባታ ከማየት ወደ ዘንዶ እርባታዎችና ለቱሪስት መስህብ የሆነበትን አርባ ምንጭ ማየት የምንችልበት አጋጣሚ ስላገኘን ኤክስፖ ሮክ ፋይተን ይባላሉ። አፍሪካ ውስጥ ሞር የሚገኝ አግሬሲቭ እና ረጅም የሚባል ነው። እስከ 12 እስከ 16 ሜትር መርዘም ይችላል። እኛ ጋር ያሉት ግን 6.5 6.4 እና 6.4 2.3 ወደ 5 ሜትር ነው የሚገኝ። እንደዛ የሚሆኑት ናቸው። ሶ ህይወቱ የሚቀጥል እንቁላል በመጣል ነው። ለየት የሚያደርገው ዘንዶ ያአክፎ ሙቀት ይሰጣል እንቁላሉ። አዞ ግን አይሰጥም። ሙቀቱ ከፍ ካለ የዘንዶ የአዞ ወንድ ነው የሚሆነው። የዘንዶ ግን ሴት ነው የሚሆነው። ሙቀቱ ከፍ ኢንቨርስ ነው ማለት ነው። ኢንቨርስ ነው ማለት ነው። የአዞ ኢንቨርስ ነው።
የሚመገበው ጉልበት ያለ ነገር ነው የምንሰጠው። ያ ማለት ለምሳሌ አሁን ቅድም ጥንቸል፣ ሚዳቆ እኛ ሰጥተን ራሱ ገሎ ነው የሚወጣው። ግን የሞተ ነገር የሚኖረውለት አይበላም። ስለዚህ ጉልበት ያለ ነገር እንሰጣለን። ይሄ ፉድ ቼን ነው ባይ ዘ ወይ። አሁን እንዴት ሚዳቆ ትሰጣለህ፣ እንዴት ጥንቸል ትሰጣለህ? ፉድ ቼን ነው። አንዱን ለማስቀጠል አንዱ መሞት አለ። ስለዚህ ያ ፉድ ቼን ነው። ከዛ ውጭ እኛ ኢኮኖሚካል ቫልዩ ምንም እናገኘው ነገር የለም። ማስተማሪያ ነው፣ ማስጎበኛ ነው። ዘንዶውን አይቶ ሰው ራሱ ህጻናቶች በተለይ ራሳቸው መጠበቅ እንዳለባቸው ባለማወቅ እንዳይበሉ ማለት ነው። የተራባ የለም። አሁን እኚህ ከጫካ የመጡ ናቸው ያደጉ ናቸው። ከጫካ ነው ያያዝ ነው ተሰነጠቀበታል። ተሳክተ ታሪክ ያለ እኛ ከጫካ ነው እናገኘው ሶርስ ከጫካ ነው ሁሉንም የሚከብድ ከዚህ ጫካ ነው ያያዝ። ስለዚህ ህክምና አገልግሎት ይሰጣቸዋል፣ ይታከማሉ። ምግብ በጊዜ ይሰጣቸዋል። ምግብ በልቶ ነው መቆየት የሚችሉት። የዋጡት የእንስሳቱ ሳይዝ ነው። ለምሳሌ በሬ ከዋጠ ከ1 ዓመት በላይ መቆየት ይችላል። ያውን ትልቁ በሬ መዋጥ ይችላል ነው፣ ትልቁ ነው። ረጅም ዓመት የሚኖረው በበላው ምግብ መጠን ነው ማለት ነው የሚቆየው ምግብ ፊድ ኢንቴኩ ማለት ነው። እቺ ትንሽ አሁን ያቺው ወደዛ ያለችው ሚዳቆ ወጣለች ቅርብ ጊዜና ትንሽ አፏ ትንሽ ናት አይደል? ትልቅ ነገር ግን ይወጣል። ኦኬ ኢላስቲክ ስለሆነ ቦዲያቸው ስትሬች ያደርጋል። ይላልና እንደዚህ አሁን የተጠቀለለ ነው ያኛው አይተካነ ከርብ እንዴት ሆኖ ከርብ እንደሆነ ስለዚህ የሚይዙት ነገር ዙሪያም እንደዚህ በመጠምጠም ይይዝና እንትን ካት ያደርጋል፣ ይገላል። ሰውነቱ ማስሎች አሉ። ጥርጥር አድርጎ ከሞት በኋላ እንደዚህ እርግጠኛ ሲሆን ማዋጥ ይጀምራል ማለት ነው። ቀላሉ ፓርት ተንሳለ ከጭንቅላት አካባቢ ወይ ከእግር አካባቢ መጀመር ከመሀል አይጀምርም ማለት ነው። መሀል አይጀምርም፣ መዋጥ ነው የሚወጣው። ከዛ በኋላ ውጦ ይቆያል። አሁን የሚቆይበት ታይም አይል ውጦ አንዳንድ አጥንቶች አሉ ለሱ በጨጓራው የሚፈጩ ማይፈጩትን ግን ኤክስክሬት ያደርጋል። በኖርማሊ በሰገራ መልክ ያወጣል። የሚፈጨውን አይል ግን አብዞርብ ያደርጋል ሰውነቱ ላይ። ለምሳሌ እንደ ካርትሌጅ አይነት ነገር በሆነች ሰውነታቸው ይፈጫል ማለት ነው ጨጓራው። ማይፈጩትን ለምሳሌ አንዳንድ አጥንቶችን በሰገራ ያወጣል። በሰገራ ያወጣል። አሁን ያው ምንም ነገር ሲደረግ ምክንያት አለውና ይሄ ቅድም የተደረገው ይሄ ከላይ ያለችው ይሄ ሼዷ ማለት ነው እሱ ምክንያት ይኖረዋል ብዬ ተስፋ አደርጋለሁ። ከላይ ያለው ግማሹ ቆርቆሮ ሆኖ ግማሹ ፓርቲ ዘንዶ ቅድም ብያለሁ ደመ ቀዝቃዛ ነው እሱ። ሶ ኮልድ ብሌድ ረፕታይል ነው። ስለዚህ ኮልድ ብሌዶች ደግሞ ሙቀት ባገኙ ቁጥር ነው የበሉት ምግብ ይፈጫል። ስለዚህ ሙቀት ያስፈልጋል። ሙቀት ከ42 ዲግሪ ሴልሺየስ በላይ ከፍ ያለ ሙቀት የሆነ ታይም ላይ ማግኘት አለበት። ስለዚህ በዛን ሰዓት ላይ ነው የበላው ምግብ ለሰውነቱ የሚጠቅምበት ፓርት የሚቀየረው ማለት ነው። ስለዚህ ሙቀት እንዲሰጥ ነው ያኛው። ቅድም እዛ ያያችሁት ሙቀት ሰጪው ነው። ከዚህ በፊት ቆርቆሮ አድርገን ብዙ ሞተውብናል ሙቀት በማነስ። ሁሚዲቲ እና ሙቀት በቂ ሙቀት ሊሰጠው ይገባል። የሁሚዲቲ መጠን ግን በደንብ አይፈለግም። ሙቀት ግን አስፈላጊ ነው። አሁን ሙቀት ፈልገው ነው ዘጋተኛ ሙቀት ሲፈልገው ወደዚህኛው ክፍል ይሄዳሉ። ሙቀቱ ሲብስባቸው ወደዚህ ይመጣሉ። ወደዛው ከሚጠጡበት ቦታ አለ ውሃ ይጠጣሉ። እንጨት ነው የተደረገበት። እንጨቱ ላይ ይንቀሳቀሳል ልክ ጫካ ውስጥ እንዳለ ሪላክስ እንዲሆን። እዚህ ላይ ደግሞ እዚህ ጋር መጥቶ ይተኛል። ግን ሕክምና የሚሰጥበት እዚህ ላይ ነው ሕክምና የሚሰጠው። እዚህ ታክመው ይሳካል። ሴቭን ታያለች። ከተወሰኑ ሕክምና ያስፈልጋታል። እንደዚህ ያው ክፍት የሚሆነው ሰዎች ጠጋ ብለው በጣም ድምጽ ሲያሰሙ ምናምን አግሬሲቭ ሆነው ይሄ ነገር ያው ፕሮቴክትድ እንዲሆን ነው፣ ሰው ላይም እንዳይደል። እኛ ለሱ ምግቦች ነው ታክ ማድረግ ይፈልጋል። በዛን ሰዓት ላይ በጣም ሰው ድምጽ ከፍ አድርጎ ሲጮህ ድምጽ ሰምቶ ይዘላል። ኦልሬዲ እሱ እኛን የሚያየው ጨዳዳም አይደለም። እዛ ላይ አፉ ይቆስላል፣ የሞቱ ያስቸግራል። ስለዚህ ዘንዶ ቤት ሲመጣ ድምጽ ዝቅ አድርገን ማረው። ለዛ ዝቅ አድርገን የሚረብሽ ነገር እንጨት እዚህ ፓር ነው የሚመጣው። እዚህ ጉብኝት ቦታ የሚመጣው ሃይላንድ እንጥላለን እንሰቱ ላይ ውሃ ምደፋ አለ። ያንን ሃይላንድ መዋዞቻችን ይመገባሉ፣ ይሞታሉ። ስለዚህ ኬር አይሰጡም የሚመጣ ሰው። ጎብኚዎች ነጮች በዚህ በጣም ጥሩ ናቸው። ግን የኛ የሀገር ውስጥ ሰዎች አንዳንድ ሰዎች ኬር ማክበር አለባቸው። ለእንስሳት የሚያስፈልገውን ሲንቀሳቀስ ማየት ፈልጋለሁ ይላሉ። ለምሳሌ እሱ ደግሞ ዋይልድ ነው አይደል? ዋይልድ እስከሆነ ድረስ ሳይለንስ ነው የሚፈልገው፣ ነፃነት ይፈልጋል፣ ጸጥታ ይፈልጋል። እንደዚህ ግን የበላውን ምግብ ለምሳሌ አዞ ዘንዶ ቮሚት ያደርጋል፣ ያወጣል። ለምንድን ነው የሚያወጣው? ጠላት መጥቶብኛልና የዋጥኩት ነገር
ማምለጥ አልችልም እሱን ይዤ። ስለዚህ ምን አደርጋለሁ? ቮሚት ሲያደርግ ደግሞ የሚያጣው ነገር አለ። ብዙ ጂአይቲ ትራክት ይረበሻል፣ ቁስለት ይፈጥራል፣ አፉ ላይ ራሱ ይሞታል። ስለዚህ ድምጽ ተደርጎ እዚህ ቦታ ላይ ብዙ ጊዜ እንትን እናደርጋለን። ሲፈልግ ውሃ ይጠጣል፣ ዘፈዘፋል። ግባቱ አሩ ምናምን ግን አይጠቅም። ይዘን ይታጠባል፣ ይደረጋል እንትኑ እንደርጋቱ ነው። ያው ኢኮኖሚካሊ ምንም የሚሰጠው ጥቅም የለም። እንደኛ ምንም ሰገራ ምንም ኢኮኖሚካሊ የሚጠቀም ነገር የለም። ቅድም ባልነው ልክ እንደ ፎስፎረስ ምናምን ሊኖረው ይችላል፣ ግን የአዞቹ አሁን የመሬት ለምነትን ይጨምራል። የዘንዶቹ የዝም እንደዛ የመሬት ፈርቲሊቲ ይጨምራል። እዛ ውጪ ሌላ ኢኮኖሚካል ባለ ግን ማስተማሪያ ነው ሰዎች እነዚህ ዘንዶች እንጂ ሌላ አምልኮ አይደለም። ስለዚህ ምን ያህል አሉ አሁን እዚህ ስር ማለት ነው? 3 አሉ ማለት ነው። 3 አሉ የተለያዩ በተለያየ ኤጅ አሉ፣ ግን ቶታሊ ሮክ ፓይተን ይባላሉ። 3 ሮክ ፓይተን ይባላሉ። እንግዲህ የዛሬ ቆይታችን ይህንን ይመስላል። ሮክ ፓይተን የሆኑ የዘንዶ ታይፖችን ለግንዛቤ ማስጨበጫነት ጋሞ ልማት ማህበሩ እዚህ እያኖራቸው ሪሰርች እየሰራባቸው ይገኛልና እነሱንም ጎብኝተናል። ከእንደገናም ደግሞ የናይል ኮሮኮዳይሎችን ዞረን እድገታቸው እንዴት እንደሚመስል እንቁላል ሃቺንግ ታይፓቸውን እንዴት መሆን እንዳለበት አይተናልና ከዛ ተነስተን ያው የቪዲዮ መቋጫ እንደመሆኑ መጠን ለጎብኚዎቻችን የምንሰጣቸው ትንሽ አንዳንድ ሀሳቦች ይኖራሉ። እሺ ተመልካቾቻችን እንግዲህ በአርባ ምንጭ ኤክስፕሎር አዞ እርባታን በዛሬው ኤፒሶዳችን ኤክስፕሎር አድርገናል። ያለውን ነገር ተመልክተናል። እንግዲህ በተጨማሪ ያለውን ነገር ወንድማችን ይገልጽልናል። እንግዲህ እንደተመለከታችሁት አርባ ምንጭ በዚህኛው ኤፒሶድ ከአርባ ምንጭ መሃል አርባ ምንጭን ቱሪስት መስህቦቿ መካከል አንዱ የሆነውን አዞ እርባታን ሄደን ኤክስፕሎር አድርገን ተመልሰናል። ያው ሁሌም ደግሞ እንደምናደርገው ለእናንተ ለተመልካቾቻችን አንዳንድ ቲፖችን መስጠት ስላለብን ምንድነው ከዛም እንደሰማነው በቪዲዮቻችን መሃል ላይ እንደተነሳው ኮስታችን እንዳትማች ሄቪ አይደለም። ከ1500 ብር በታች በሆነ ወጪ ነው ይህንን ሁሉ ኤክስፕሎር ያደረግነው። ሮክ ፓይተን የተባሉ የዘንዶ ዝርያዎችን አይተናል። እነሱን ሃይብሪድ በማድረግ በማራባት ደግሞ ቱሪዝሙን ለማፋጠን ሰዎች እንዲጎበኙና ደግሞ ሌላ ምንም ጥቅም ባይኖረውም ህፃናትን ግንዛቤ ከማስጨበጥ አንጻር ሰዎች እንዳይሳሳቱባቸው ኑሯቸውን ለማወቅ ሪሰርች ለመስራት እንደሚያረቡ አይተናል። በተጨማሪም ደግሞ ናይል ኮሮኮዳይል ተብለው የሚጠሩትን የአዞ ታይፖችን በብዛት አስተዳደጋቸውን የውልደት ሁኔታቸውን እንዴት እንደሚያድጉ ገና ከ5 ዓመት እስከ 9 ዓመት እና ደግሞ ትልቁ ስንት ነበር እስከ 36 ዓመት ያለው ጎብኝተን መተናል። ይህንን ሁሉ ደግሞ ስታዩ ከጎናችሁ የሚመደብ ቱር ይኖራል፣ አብሯችሁ የሚመደብ ቱር ይኖራል። በጣም ሴፍ በሆነ ኢንቫይሮንመንት በተመቻቸልን ነገር ደርሰን ጎብኝተን እንደዚህ ተዝናንተን መተናል። ወጥቶ ማየት አዳዲስ ነገሮችን ኤክስፕሎር ማድረግ ደግሞ ደስ ያሰኛልና እናንተም ተመልካቾቻችን ወደ አርባ ምንጭ እንድትመጡ አርባ ምንጭ እንድትጎበኙና ይህንን ኤክስፒሪየንስ እንድታደርጉ እኛ ከኖር ነው ለእናንተ ሰጀስት እናደርጋለንና ያው ተጨማሪ ሰጀሽኖች ወደዚህ አካባቢ ስትመጡ እዛው መዝናኛ የምግብ ኢንፍራስትራክቸሮች ይኖራሉ። ግን ትልቁ ችግር የሆነው ነገር ያው ቅድም ስናወራ እንደነበረው ዘንዶ እና አዞዎቹ ላይ ያልል ነበርና በተጨማሪ ምንድነው ያኚ ነገሮች እዛ ጋር ያሉ ነገሮችን ሚስ አንደርስታንድ ያደርጉ ያሉ ሰዎች አሉ ተብሎ እዛ ጋም ሊያስረዳን የፈለገው ነገር ነበርና ያ ምንድነው እዛ ጋር ያለው ነገር ተፈጥሮን ከማሳየት ባለፈ ሌላ ምንም አይነት መልእክት እንደሌለውና ሰዎች አይተው እንዲገነዘቡት የሚያደርግ ነገር ብቻ እንደሆነ ነው። በተደጋጋሚም ያው የሆነ ነገር ሚስ አንደርስታንዲንግ ስላለም ነው እሱ በተደጋጋሚ ያን ሐሳብ ያነሳውና እኛም ያን ተመልክተናል። ያ ነገር ያው ያሉትን ነገሮች መርዛማ እንስሳቶችን ወይም ደግሞ ዘንዶውን እንዴት ነው በአቅራቢያ ምን አይነት እንደሆነ ለመለየትና ምን አይነት ተፈጥሮ እንዳለው ምን እንደሚመገብ ምናም ያሉትን ነገሮችን ለቱሪስት ለማሳወቅ ያክል የተደረገ ነገር ነው እና በጣም ደስ የሚል ነው። መታችሁ እንድታዩ ብለናል። በተጨማሪ ያው ስትመጡ አደራ የምንላችሁ ነገር እንግዲህ አንዳንድ ቱሪስቶች
አንዳንድ ጎብኚዎች ምን ያደርጋሉ ተብለናል ክላፕ በማድረግ በመወርወር በማስደንገጥ እነዚህ እንስሳቶች ራሳቸውን እንዲጎዱ ወይንም ደግሞ እነሱን ለመጉዳት እንዲተናኮሉ ማሰብ አይነት ነገር ይፈጠራል ተብሏል። በሰላም ጸጥ ባለ ዝግ ባለ መንፈስ ደግሞ መታችሁ በሰላም ጎብኝታችሁ ተመለሱ እንላለን። በጣም የሚገርም ኤክስፒሪየንስ ታደርጋላችሁ። በቀጣይ ኤፒሶዳችን ደግሞ ሌሎች ቦታዎችን ሌሎች ኤክስፕሎር የምናደርጋቸው በጣም ብዙ ነገሮች አሉ። አርባ ምንጭ ሂድን ጄም ነች። በጣም ብዙ ነገሮች አሏት። በቀጣይ ኤፒሶዳችን እስክንገናኝ ድረስ መልካም ፒስ አውት ብለናል። ይመቻችሁ። እንወዳችኋለን።